የአርሰናል ደጋፊዎች ጂም ነበር ይመስለኝ ብሎ ማለት ነው። ከንቱ ሆነ የቀረበትና እየተገላመጠ ነው። በጣም ነው የሚከብደው። ስለዚህ የመጣችሁ ከዚህ ማሊያ ግዙ። በጣም እንደነበረ የደረሰበት ነው የሚያውቀው። ነው ተብሎ የታማውን ድልድይ አብረን አራዳ ፓርክን ገብተን እንጎበኛለን። ቻል ክልክል ነው እንዳት ሰላም እንደምን አላችሁ ውድ አድማጭ ተመልካቾቼ፣ ከረጅም እረፍት በኋላ ተመልሰን ተገናኝተናል። ዛሬ አራዳ ፓርክን አብረን እንጎበኛለን። መሄድ የለም ሁላችሁም በያላችሁበት ቁጭ ብላችሁ አብረን አራዳ ፓርክን ምንጎበኝ ይሆናል። ቻናሉ ላይክ ሰብስክራይብ ማድረግ እንዳይረሳ። ከኔ ጋር ቆዩ። በጣም ደስ የሚል አየር ነው ያለው። ክረምት አይደል? ደስ የሚል አየር ነው ያለው። ስለዚህ አብረን አራዳ ፓርክን እንጎበኛለን። የህፃናት መጫወቻዎች፣ የአዋቂ መዝናኛዎች፣ ካፍቴሪያዎች አሉ። የህፃናት መጫወቻዎች፣ በጣም ብዙ ነገሮች አሉ። እነሱን አብረን እንጎበኛለን። አብራችሁን ቆዩ። ተመልካቾቻችን እንደምን አላችሁ? አሁን የምንገኘው አራዳ ፓርክ ነው። አራዳ ፓርክን ዞር ዞር እያልኩኝ አስጎበኛችኋለሁኝ። እንደምታዩት መግቢያው ጋር ነው ያለሁት እና መግቢያው ጋር ስትገቡ በፊት ነፃ ነበረ መግቢያ ምናምን። አሁን 100 ብር ክፍያ አለው ለአንድ ሰው 100 ብር ማለት ነው። እና ዞር ዞር እያልን አሳያችኋለሁ ማለት ነው። ከአሁኑ በጣም የሚያጓጓ ነገር ነው ያለው። አብረን እናያለን። ቆይ እዛ ጋር ያሉትን ሀውልቶች ላሳያችሁ። ሀውልት እናያለን። በጣም ነው የሚያማምሩት። እሺ እዚህ ጋር እናያለን። ትመት አድዋ ይላል። ዘማርች ቱ አድዋ። እሺ ያያችሁት ነው። አያችሁታ? ሶስተኛው ሰውዬ በጣም እየተገላመጠ ነው። እየተቆጣ ነው ሶስተኛው። እሺ እዩት ምን እንደሆነ ታውቃላችሁ? ይሄኛው አራተኛው ሰውዬ እንትን እያደረገ ያለው ነጋሪት ሲባል ሰምታችሁ ታውቃላችሁ? ነጋሪት ሲጎሰም ማለት ነው እንትን ሲጠራ ድሮ ጦርነት ምናምን ወይ የሆነ ድግስ ሲኖር ምናምን ነጋሪት ተመቶ ነው። ልክ እንደ ማስታወቂያ ማለት ነው። አሁን በሚዲያ እንደሚታልፈው ድሮ እንደዚህ እየተደበደበ ነበርና ያን ነገር ምንድነው ነጋሪት እየጎሰመ እንደሚባለው ማለት ነው። እዛኛው ጋር ሁለተኛውም ላይ ደግሞ እንደምናየው ከኋላ ላይ ምን አድርጓል? ከፊት ያው ጋሻና እንትኑ እንዳለ ሆኖ ከኋላ አገልግላል። አያችሁታ? አገልግልና የውሃ እቃ ማለት ነው። ስለዚህ ያው ስንቅ ሰንቀው ነው ማለት ነው እየሄዱ ያሉት። እና ከመጀመሪያ ጋር ያለው ባንዲራ ይዟል። በልበ ሙሉነት ነው እየመረጠ ያለው። እና እዚህ ጋር ደግሞ ያለው ፈረሱ ብቻውን ነው ስንቁን የያዘው። የተለያዩ ጥራጥሬዎች ጥራጥሬዎች አስቡት፣ ቋንጣ ምናምን ነው ውስጡም ሊኖር የሚችለው። እዛ ጋም ሴት አለች። በነገራችን ላይ ምን ያክል ሴት እናቶቻችን ራሱ ከሀገራዊ ጉዳይ ላይ ምን ያክል እኩል ይሰለፉ እንደነበረ ነው እያሳየን ያለውና ከዛ አብረን እንቀጥላለን። በጣም ነው የሚያምረው። እና አንድ ላሳያቸው የሚፈልገው ነገር ደግሞ አለ። ተከተልኝ ከኔ ጋር። እና እዚህ ጋር ደግሞ ብስክሌቶች አሉ። መኪናዎች፣ ብስክሌት እና ስኮተሮች ለልጆቻችሁ ክረምት እንደመሆኑ እዚህ መታችሁ መግዛት ትችላላችሁ። አሁን እንደምታውቁት ከተማችን ለብስክሌት ለምናምን በጣም ምቹ ነችና በጣም አሪፍ ናቸው ማለት ለመምረጥ ራሱ ትቸገራላችሁ። ሁሉም ቆንጆች ናቸው። በከለር አለ ቀይ፣ ሰማያዊ ምናምን እና የፈለጋችሁትን ከለር መርጣችሁ መግዛት ትችላላችሁ። አብረን እንቀጥል። ጂም ይታየኛል እዛ ጋርና ውስጡን ገብተን አብረን እናየዋለን። እኔም አላየሁትም፣ ከእናንተ ጋር ነው ማየት የምፈልገውና ጂም አስባችሁታል? ልጆቻችሁ እዚህ እየተጫወቱ እናንተ ኤክሰርሳይዝ መስራት ትችላላችሁ ማለት ነው እዚህ። እና ለልጆቻችሁ በጣም ምቹ ነው ቦታው። የምር እኔ በጣም ነው የወደድኩት። እና እዚህ ጋር ደግሞ የሆነ ውሃ አለና ልክ እንደ ወንዝ ማለት ነው። እሱን ደግሞ አሳያችኋለሁ። አብረን እንሄዳለን። እዚህ ጋር ያለችዋን ውሃ ግን ሳላሳያችሁ አላልፍም። እና ላይቶች አሉ። ማታ ላይ ምን ያክል ሊያምር እንደሚችል ማለት ነው መገመት አትችሉም። እያያችሁት ነው። ላይቶች አሉ። ላይቱ ውሃ ላይ ያርፋል። ማታ ላይ በጣም በቃ የሆነ ቪው የሚገርም ነው ሊሆን የሚችለው። አረንጓዴነቱ ራሱ በጣም ነው የሚያምረው። ክረምት ብቻ አይመስለኝም እንደዚህ ሊሆን የሚችለው። በጣም ያምራል ሳሩ ምናምን። ገብቼ እንደዚህ የተኛው ምናምን ባሳያችሁ ደስ ይለኝ ነበር፣ ግን አይቻልም። መርገጥ ራሱ አይቻልም። እና አሁን ወደ ጅም እንቀጥላለን። እዛ ጋር እንደሚታየኝ ሱቆች ምናምን ይታያሉ። እና የጽዳቱ ሁኔታ ምናምን ማለት ነው ምን እንዴት ብዬ ልንገራችሁ፣ ፏ ያለ ነው በቃ። ወይኔ በጣም ነው የሚያምረው።
እንዴ ሀሳብ ግምቴ ትክክል አልነበረም። ጂም አይደለም እንዴ ባስኬትቦል መጫወቻ ነው። በጣም ነው የሚያምረው። እዩት እዩት፣ በእናታችሁ በጣም ያምራል። የሆነ የሀገራችን ባንዲራ አለ ምናምን፣ ከለሩ ደስ ይላል። የባስኬትቦል ሜዳ ነው። ይሄ ደግሞ ለኦዲየንሱ ነው፣ እዚህ ቁጭ ብሎ ለሚያይ ሰው ማለት ነው። እና እያያችሁት እንደሆነ ልጆች ምናምን እዛ ጋር የተጫወቱና በጣም ነው የሚያምረው። እኔ እኮ ጂም ነበር መሰለኝ። ጂም ስላለ ጂም መስለኝ ነበር። እዛ ጋር ደግሞ የስፖርት እቃ መሸጫዎች አሉ፣ የስፖርት አልባሳት፣ የስፖርት ትጥቆች ማለት ነው። እና በጣም ነው የሚያምረው። እና እነዚህ ልጆች ኢትዮጵያን በባስኬትቦል ለማስጠራት ተስፋ እንጥልባቸዋለን። እንዳያችሁት መሀል አራዳ መሀል ፒያሳ ላይ ነው፣ አራዳ ፓርክ ውስጥ እየተጫወቱ ያሉት። በጣም እድለኞች ናቸው። እኛ ይህን እድል ብናገኝ ኖሮ ዛሬ ሀገራችንን በጣም ትልቅ ቦታ ላይ እናደርሳት ነበረ። ይህን እድል አላገኘንም። የሆነ አየሩ ደስ ይላል። የሆነ ትክክለኛ ክረምት የለም። የሆነ ትንሽ ፀሐይ አለ፣ ከዛ ትንሽ እንትን አለ ምናምን። ግን ወይኔ በጣም ነው የሚያምረው። የሆነት በጣም ያምራል። ይዋቸው በእናታችሁ ልጆቹን ራሱ ደስ አይልም? ከብዙ ነገር ላይ ይቆጠባሉ ልጆቹ። ትልቅ ተስፋ ይኖራቸዋልና በጣም አሪፍ ነው። እንዴት እንደሚያምር ከላይ ሆናችሁ ስታዩት ከለሩ ራሱ እንዴት እንደሚያምር ሜዳው ማለት ነው። ወይኔ ድጋሜ ልጅ በሆን ጥሩ ነበረ፣ ጨዋት ነበረ እዚህ። ግን ያው ቁመት ያስፈልጋል አለ ባስኬትቦል። አዎ አይ ግን ታዳጊ ስለሆኑ ኦኬ ችግር የለውም፣ እያደጉ ይጫወታሉ። በጣም ነው የሚያምረው። የእውነት ያያችሁ ነው አይደለ? እኔ በነፃነት በቀልብ ወርቅበት ከዛ ከዚህ እያልኩኝ እና በጣም ነው የሚያምረው። በዛ በጣም ሰፊ ነው። ብዙ ህዝብ ራሱ ቢመጣ ሳይጨናነቅ መዝናናት ይችላል። እና በጣም ነው የሚያምረው። ኦኬ እዛ ጋር ደግሞ የፕሌግራውንድ አለ፣ የልጆች መጫወቻ ቦታ አለና እዛ ሄደን ምን ሞክራለን። እኛ ያስገቡናል፣ ያስገቡንም አብረን እንጫወታለን። እዛ ጋር ያያችሁት ነው። በጣም ነው የሚያምረው። እዛ ጋር ይኸውት ፕሌግራውንዱ በጣም ከለርፉል ነው። በቃ ትክክለኛ ለልጆች እንትን የተባለ ነውና በጣም ነው የሚያምረው። ያየን ነው። ወጣቶች ፎቶ እየተነሱ ነው በየቦታው እና ምን ያክል ደስታ እንደሚሰጥ ያያችሁና ይሄንን ቤት አሰራር አያችሁታ። የሆነ እንደ ዋሻ አይነት ነገር ተደርጎ ነው የተሰራው። ይሄ ካፌ ምናምን ያለበት ማለት ነው። የሆነ ድንጋይ አይመስልም። ከዚህ ሆናችሁ ስታዩት እንደዛ ነው የሚመስለው። ከላይ ደግሞ ውሃ አለውና ወይኔ በጣም ነው የሚያምረው። ግን ማታ ላይ በተለይ ቪው በጣም የበለጠ የሚሆን ይመስለኛልና ማታ ላይ ያለውንም ቪው አሳያችኋለሁ እና እንቀጥል፣ አብረን እንሂድ። ደስ ይላል መንገዱ ምናምን። ይሄ ደግሞ ማየት ለተሳናቸው ለነሱ መንገድ እንደሆነ ታውቃላችሁ። የኛው ምን ያክል ታሳቢ ተደርጎ እንደተሰራ። ኦኬ እዚህ ጋርም ሌላ ኢንተራንስ አለ፣ እያያችሁ ነው። ግን ሌላ መግቢያ አለ። ግን አይ ቲንክ እንትን አልተባለም መሰለኝ፣ አልተጀመረም ምናምን እና ግን የእውነት በጣም ደስ ይላል። ደግሞ ሰፊ ነውና የሆነ ረጅም ጊዜ ያስፈልጋችኋል ይሄን ለማየት እንትን ለማለት ምናምን ለመጎብኘት ማለት ነው። የወንዝ ዳርቻ ፓርክ ሌላ ነው ግን ስሙ። እዚህ ጋር ደግሞ እንደምታዩት የስፖርት ትጥቆች እና እዚህም አሉ ብስክሌቶች ምናምን፣ የህፃናት ጋሪዎች፣ ኳሶች ይታዩኛልና ማለት ምን ያክል ወደ ስፖርቱ እንድንገባ ምን ያክል ጥረት እየተደረገ እንደሆነ ልትረዱ ይገባልና ፕሊስ። እና የአርሰናል ደጋፊዎች እዚህ ጋር አለቻችሁ በኋላ እዚህም የአርሰናል ደጋፊዎች እና እዚህ መታችሁ መግዛት ትችላላችሁ። ያው አርሰናል ብቻ ነው እንዴ? ማንቸስተር ዩናይትድም እዚህ ጋር አለ፣ ግን አርሰናል ይበዛል። የአርሰናል ደጋፊ ያው ብዙ ነው እንደምታውቁትና ሙሉ ኢትዮጵያ ማለት ይቻላል። በባለፈው ዋንጫ ሁሉም ህዝብ አርሰናል እንደሆነ አውቀናል። በቃ ተረድተናቸዋል። ስለዚህ የመጣችሁ ከዚህ ማሊያ ግዙ። አብዛኛው የስፖርት ትጥቅ ሱቆች ናቸው እዚህ ጋር እየታዩኝ ያሉትና በዚህ በኩልም እንደዚሁ አሉ። የባስኬት ቦሎች አሉ፣ የፉትቦል ምናምን ጫማዎች። ግን አሪፍ ነው፣ በጣም ደስ ይላል በእውነት። እዚሁ ገዝታችሁ እዚሁ ስፖርት መስራት ትችላላችሁ። ልብስ አልያዝኩም ምናምን የሚል ምክንያት አንፈልግም። እዚሁ ላይ ትጥቅ ማሟላት ትችላላችሁ። ፕሌግራውንዱ ነገር እና የሌሎች በቃ ደስ ይላል። ወክ ማድረጊያ መንገዱ ምናምን ያው እንደምታዩት ፀሐይ ወጣች። እስካሁን ድረስ ደመና ነበረ፣ አሁን ፀሐይ ወጣለች። ስለዚህ አብረን እንሂድ
ቀጥላለን። የሚያምር እዚህ ጋር ደግሞ እያያችሁት ነው አይደለ? አይ ቲንክ እንደ ፏፏቴ ነገር የሚሆን ይመስለኛል። ገና አላለቀም ይመስለኛል። እና ያችሁት በጣም ደስ ይላል። ብዙ ቦታ ነው ያለው እና ፏፏቴ የሚሆን ይመስለኛል እንደዚህ ስገምት ማለት ነው። እና ግን በጣም ነው የሚያምረው። እየተሰራ ነው በነገራችን ላይ እና ወይኔ በጣም ነው የሚያምረው። እዚህ ጋር የሆነ ስዕል ነገር አለ። ከዛ አልጌ ምናምን ሰርቶበታል ማለት ነው። ስማቸውን ጽፈውበት ነበረ። ፊደል ምናምን ይታየኛል። ቆይ ያሳያችኋለሁ። እዩት፣ እዛ ጋር የሆነ የሰው ፎቶ አለና ከዛ አልጌው እንትን ብሎታል። ምንድነው የሆነ መስመር ነገር ፊደል አለ እዚህ ጋር ፊደል ይታየኛል። እዚህ ጋር ነው ላይ ሆነን ያሳያችሁ ውሃ ነበር አይደለ? ይሄ እንደዚህ ዳርዳሩ ምናምን እንትን ነው የሚመስለው እያልኳችሁ ነበር። የሆነ ዋሻ የሚመስል ነገር። እስቲ ቆይ እናየዋለን። ምንድነው ነገሩ? አዎ አያችሁ፣ የሆነ ዋሻ ነው የሚመስለው እያልኳችሁ ነበረ። ከላይ ሆነን እናስታውሳችሁ፣ ቅድም ላይ ሆነን እየነገርኳችሁ ነበር። ይሄንን ቤት አሰራር አያችሁታ? የሆነ እንደ ዋሻ አይነት ነገር ተደርጎ ነው የተሰራው። የመግቢያውን ቪው ደግሞ እዛ ሄጄ አሳያችኋለሁ። ከላይ ያው ይሄ ጣሪያው ይሄ ነው። ቅድም እያልኳቸው የነበረው ውሃ ደግሞ ይሄ ነው ማለት ነው። ግን ምን ያክል ሰፊ እንደሆነ እዩት። ምን ያክል ወክ ማድረጊያ ቦታዎች ለብስክሌት ለምናምን በጣም ሰፊ ነው። እና ትራምፖሊን ምናምን አሉ እዛ ጋር የልጆቻችሁን ምናምን አምጣችሁ። ትንሿ ከተማ ይላል ታች ላይ። እዛ ሄደን ደግሞ ቼክ እናደርጋለን። አሸዋ ምናምን ይታየኛል። የአሸዋ መጫወቻዎች ምናምን ሁሉም ቦታ እንሄዳለን። ሁሉም የትም አይቀርብንም። ዛሬ በቃ እንደዚህ ነው ስናዳርሰው ነው በቃ ምን ነው አንድ ቦታ አይቀረንም። ሁሉም ነው ማሳያችሁ። እናንተ መጣችሁ እንድትዝናኑ ልጆቻችሁንም አምጥታችሁ እንድታዝናኑ ማለት ነው። ክረምት አይደለ? ስለዚህ ልጆቻችሁ እንደዚህ አይነት ምቹና ጽዱ የሆነ ቦታ ያስፈልጋቸዋል ማለት ነው። ፏችሁ እንሄዳለን። ገና ይቀጥላል። እዚህ ጋር ነው የዋሻው መግቢያ ያልኳችሁ ማለት ነው። ምን ያክል እንደሚያምር ወይኔ የምር ደስ ይላል በጣም። በተለይ በሩቅ ሆናችሁ ስታዩት ደግሞ ማለት ነው የሆነ ሌላ ነገር ነው። በቃ በጣም ነው የሚያምረው። በጣም አሪፍ ቪው ነው ያለው። እሺ እንቀጥላለን። ገና ነን፣ አልጨረስንም። ገና እንሄዳለን። ገና ነው፣ መቼም አልተነካም። ምኑ ተነካ ነው የምላችሁ። ገና ብዙ እንጓዛለን። ይሄ እንደዚህ ድልድይ ነው ታውቃላችሁ። እና የሆነ ልክ እንደ ዋሻ ነው የሚመስለውና ቪው ይሄን ነው የሚመስለው። በጣም ነው የሚያምረው። በተለይ ከዚህ ሆናችሁ ስታዩት ማለት ነው በጣም ያምራል። እና እንቀጥል ወደታች። ለቱሪስት ምቹ እንደሆነ እዛ ጋር ይታየኛል የሌላ ሀገር ዜጋዎች ማለት ነው። እና አስቡት ከስንትና ስንት ኪሎ ሜትር አቆራርጠው ምናምን የኛን ሀገር ለመጎብኘት እየመጡ ነው። እና በየቦታው እንደዚህ አይነት ነገር ቢሰራ ምን ያክል ቱሪስቶችን መሳብ እንደምንችልና ሀገራችንም ውብ እየሆነች እንደሆነ ማሳያ ነው። እና ምስክር እዛ ጋር አለው እና እየተከታተልናቸው ነው በቃ እነሱን ማለት ነው። እና እንቀጥላለን። እና በተሳሳተ መንገድ መሰለኝ የመጣሁት። ኦኬ እዛ ጋር አለ መውረጃ፣ እንሄዳለን። የተሳሳትኩ መስሎኝ ነበረ እና እዛ ጋር አለ መውረጃ። ስለዚህ በዛ ወርታችን እንወርዳለን። አሁን ያለነው እሪ በከንቱ የድሮ ስሙ ነው። አሁን ያለነው አራዳ ፓርክ ነው። በነገራችን ላይ ስንቶቻችሁ ታውቃላችሁ? ይሄ ቦታ የድሮ ስሙ እሪ በከንቱና ብዙ ወጣቶች በጣም ብዙ ሰው እሪ ብሎ ማለት ነው ከንቱ ሆነ የቀረበትና ማንም ሰው የማይደርስለት የነበረና ስንት ሰው ሀንግ እንደተሰራ ስንቶቻችሁ መገመት ትችላላችሁና ያ ቦታ የነበረ እሪ በከንቱ የነበረ ቦታ ነውና አሁን ላይ ደግሞ እንደዚህ ለጎብኝም ለህፃናትም ለአዋቂም ለሁሉም ክፍት ሆኖ ስናይ በጣም ክል አሁን ላይ ማለት ነው ከድሮ አንፃር ምን ያክል ክፍት ምን ያክል ነፃነት ያለው ቦታ እንደ ድሮ አሁን እሪ ብትሉ ማለት ነው በጣም ብዙ የሚደርሱላችሁ ሰዎች አሉ ማለት ነው። በጣም ብዙ ሴኩሪቲ ፌደራሎች ምናምን ህዝቡ ራሱ እሪ እንድትሉ ራሱ በቃ በጣም እንጃ እሪ የሚያስብልም አይደለም። ለነገሩ እሪ ያስብላል፣ ግን እንደ ድሮ ሀንግ ተሰርቶ ሳይሆን በደስታ ነው። በቃ ስታዩት በጣም ስለሚያምር ማለት ነው ያ ይሆናል እሪ ሊያስብላችሁ የሚችለው እንጂ በሀንግ ምናምን ተሰርቶ እሪ ልትሉ አትችሉም። እንደምታዩት በየቦታው የቆሻሻ ባስኬቶች መጣያዎችን እያየሁ ነው እና ምን ያክል ጽዱ ልናደርጋቸው እንደሚገባ ያሳየናል። ወደ ፕሌግራውንዱ እየደረስን ነው። ምን ያክል ደረጃዎች እየወረድን እንደሆነ ግን እየቆጠራችሁ ነው። በጣም እላይ ነውና ቦታው ግን ምን ያክል አስቸጋሪ እንደሆነና ግን በምን ያክል በጥራት እንደተሰራ ያያችሁት ነው። የውሃ መፍሰሻ ቱቦዎችም ምናምን እንዳሉ እና እንደዚህ እንትን እያላችሁ ነው የምትወርዱት። እንደዚህ ከላይ እንደዚህ ወደታች ማለት ነው እንደዚህ እየዞራችሁ ማለት ነው። እና በጣም ነው የሚያምረው። ምናልባትም አንድ ደረጃ ብቻ ቢሆን ውበት ላይኖረው ይችል ነበረ። ይሄ ግን በጣም ብዙ ወክ ማድረጊያ
አማራጮች አሉት ማለት ነው። እዛ ጋር ያየው ነው የብስክሌት መንገድ አለና ብስክሌት መንዳት የምትችሉበት ቦታ አለ። ቀጣይ ስንመጣ ብስክሌት ይዘን እንመጣለን፣ አሳያችኋለሁ። እና ከልጆቻችሁ ግን ምን ያክል ደስተኛ ሊሆኑ እንደሚችሉ መገመት አያቅተኝም። እዚህ ጋር መጥተው መግባት ምንችል ከሆነ ቼክ እናደርጋለን። ካልቻልን ደግሞ ያው ልጅ ስላልያዝን ካልቻልን ደግሞ ውጭ ላይ ሆነን በቃ አንዳንድ ነገሮችን ሪቪው እናደርጋለን ማለት ነው። አያትችን አደይ አበባ ድጋሚ አግኝተናታል። አዲስ አመት እየመጣ መሆኑን ምክንያት በማድረግ መልካም አዲስ አመት። እሺ እንሄዳለን፣ እየሄድን ነው፣ እንቀጥላለን። እዛ ጋር የሆኑ ነገሮች ይታዩኛል፣ ምን እንደሆነ አላወኩም። ለውና ወይኔ ሲያምር ማለት በጣም ነው የሚያምረው በእውነት ያያችሁት ነው። ከዛ እዚህ ጋር ላይት ምናምን ይገጠምለታል። ከዛ ውሃ በሚሆነው ሰዓት ደግሞ ምን ያክል ውበት እንደሚኖረው አስቡት። ሙሉ ይሄ ውሃ ይሞላል ማለት ነው። በዚህ በኩል ላይ ወክ በምታደርጉበት ሰዓት ማታ ላይ ምናምን ላይቶች ይኖሩታል። ምን ያክል ሊያብድ እንደሚችል እንዴት ብዬ ነው የምነግራችሁ? ኢማጂን እሺ እንሞክራለን አብረን። አው ሲታይ ቀላል ይመስለው ግን በጣም ነው የሚከብደው፣ በጣም ነው የሚከብደው። አይሆንም። እሺ ትንሽ አድርገን እንሞክራለን ድጋሜ። እቻት እኔ ነኝ የቆረጥኳት። በጣም ነው ግን የሚከብደው። እንደዚህ ከላይ ያደረኩት ግን በጣም ይከብዳል። አሁን ቻልኩኝ። አየህ አሁን የቻልኩት ነው። እሱም ይከብዳል። የሰማችሁ ይከብዳል በጣም። እኔ ቀላል ነበር የመሰለኝ እንደመቀስ። ምን ያክል ልዩነቱን እኔ አንድ ለመቁረጥ በጣም ብዙ ጊዜ ታግዬ ያው እንትን ሁላ አልኩኝ። ምን ያክል አለከለኩ ምናምን። እሱ በቀላል ነው የሚቆርጠው። አመሰግናለሁ በጣም። እሺ ብዙ ነገሮችን ስናያቸው ቀላል ምናምን ይመስላል፣ ግን ሲሞከር ከባድ ነው። ሳይው ቀላል ነበር የመሰለኝ። ልክ ወረቀት እንትን እንደማለት ወረቀት እንደመቁረጥ ምናምን በመቀስ ማለት ነው። ግን ስትሞክሩት በጣም ይከብዳል። እንትን አለኝ ሁሉ የሆነ ትልቅ ስራ ብዙ ስራ እንደሰራ ሰው ምናምን ደከመኝና ከተማ ላይ እንገኛለን። ውስጥ ላይ የልጆች መጫወቻ ምናምን አለና እንደነገርኳችሁ ምን እንዳለ እንዴት አድርጌ ነው የምገልጽላችሁ? ውስጥ ላይ ፀጉር ቤት አለ፣ ስፖርት ቤት ምናምን እና ልጆቻችሁ ሪል የሆነውን ላይፍ እንደ መጫወቻ እቃ ማለት ነው። በእኛ ጊዜ የነበረው እቃ አሁን ዘምኖ እንደዚህ ነው የሚጫወተው። ድሮ እንዴት ነበር እኛ እቃ የምንጫወተው እና አሁን በዘመናዊ መልኩ በዚህ ሁኔታ ላይ ነውና የሚጫወቱት። የምር እንደዚህ ሆኖ በማየቴ በጣም ደስ ይላል። የምታዩት ያው የስፖርት ቤት የፀጉር ቤት ምናምንና ልጆቻችሁ በነፃነት ምንም ስጋት ሳይገባችሁ እያመጣችሁ እዚህ ማጫወት ትችላላችሁና ይሄ ክረምት ባያልፋችሁ ደስ ይለኛል። እዚህ ጋር ደግሞ እንደምታዩት ፕሌይ ግራውንድ አለና የመሮጫ መምም አለ። ባይዘው ያው ሀገራችን በአትሌቶች የታወቀች እንደመሆኗ መጠን ከምንም በላይ በአትሌቶች ነው የምንታወቀው በሯጭ። ስለዚህ የመሮጫ መምም ይታየኛል። እዚህ ጋር ቲሸርታቶች ይታዩኛል እና ብዙ አማራጭ አለ። ልጆቹ በጣም ብዙ ልጆች ራሱ ቢመጡ ማለት ነው የሚጫወቱት ነገር እንትን አይሉም። የሆነ ምንድነው ሁሉንም ነገር መጫወት ይችላሉ በተራ። አንድ አይነት ወይ ሁለት አይነት መጫወቻ ምናምን ብቻ አይደለም ያለው። በጣም ብዙ አይነት በጣም ብዙ አማራጭ ነው ያለው እና እንደምታዩት ነው። እንደምታዩት ወደ ፕሌይ ግራውንዱ ቀረብ ብለናል። ግን ያው እኛ ስለማንጫወት መግባት አንችልም። ያው ልጆች አላችሁ ግን ከልጆቻችሁ ጋር መግባት ትችላላችሁ። መግቢያ ጋር በነገራችን ላይ ለአዋቂ ነው እንጂ ለልጆች ክፍያ የለም። ለልጆቹ አምታችሁ በምታጫውቱበት ሰዓት ብቻ ነው እዚህ ጋር ክፍያ ያለውና ክፍያው ስንት እንደሆነ አላወኩም። ስትገቡ እናንተ ኦልሬዲ ስለገባችሁ ለልጆቹ ብቻ ክፍያ ከፍላችሁ ነው እንትን የምትሉት የምታስገቧቸው። ከዛ ያው እናንተ ልጆቻችሁ በነፃነት ታጫውታላችሁ ማለት ነው። እንደምታዩት በጣም ነው የሚያምረው። የራሱ የሆነ ክብ ነገር የለም። ይሄ ጥቁር ፕላስቲክ
አሁን እንደምታዩት ፀሐይ አለች፣ ትንሽ ይሞቃል። አሪፍ ነበረ ቅድም ላይ አየሩና አሁን ትንሽ የሆነ ሙቀት አለ ታውቃላችሁ፣ ፀሐዩ ማለት ነው። እና ትንሽ ሙቀት እየተሰማኝ ነው። ሙቀት እየተሰማኝ ነው። እዛ ጋር ድልድይ ይታየኛልና ድልድዩ የሆነ ከላይ የሆነ ምንድነው የሆነ ፍራፍሬ የሚመስል ነገር አለ። የሆነ አፕል ነው የሆነ ቅርጽ አለው። ተጠግተን አብረን እናየዋለን። ኦኬ እሺ፣ አብረን እንሄዳለን። ድልድዩን ተሻግረን ድልድዩን አብረን እንሻገራለን። ትንሽ ድልድይ ነች እና እዚህም ደግሞ ሌላ መግቢያ ያለው እንደነገርኳችሁ በጣም ብዙ መግቢያ ነው ያለው። እዚህ ላይ ብስክሌቶች አሉ። ብስክሌት የሚከራይ ብስክሌቶች ናቸው እነዚህ ለኪራይ ማለት ነው። እና ብስክሌት ካልያዛችሁ አልያዝም ብላችሁ እንዳትጨነቁ። ከዚህ አምታችሁ ተከራይታችሁ መንዳት ትችላላችሁ። ግዴታ መያዝ አይጠበቅባችሁም። እና እዚህ ጋር ነን። እንደዚህ ነገር አይነት ድልድይ ነው። አይ ግን ደስ ይላል ምናምን። ከዛ እዚህ ጋር ውሃ ምናምን አለ። እዚህ ጋር በቃ የሌለ ደክሞኝ በቃ ዛል ብዬ ነበር። ወይኔ ሙቀቱ ፀሐዩ ማለት ነው በጣም ከባድ ነበረ። ወይኔ ሳሳዝን እንደነበረ ማለት ነው። ወይኔ እንዴት እንደሚሞቅ። ከእረፍት በኋላ ተመልሰናል። ስለዚህ እዚህ ደግሞ ውስጥ ላይ ምን እንዳለ እናያለን ማለት ነው። አብረን እንሂድ። ተከተሉኝ። ድልድይ እንደዛ ይገናኛል ማለት ነው። ስለዚህ በዚህ ራሱ ወክ ማድረግ ይቻላልና ዋው ነው በቃ። ወይኔ ውስጥ ላይ ስዕሎች ምናምን አሉ እና እዛ ጋር ደግሞ ስዕሉ እንደምታዩት የሆነ የባህላዊ ስዕሎች አሉ። እዛ ጋር እንደ ግድግዳ ስዕል ማለት ነው። አያችሁ እየተዋጉ ምናምን እየሮጡ እንደነገርኳችሁ ነጋሪት የተጎሰመ ስንቅ እያቀበሉ እናቶቻችን ምናምንና እዛ ጋር አለ። እዚህ ጋር ደግሞ ጥሩነሽ አለች ትላለች። ያው ኃይሌና ጥሩነሽ ሊሆን የሚችሉት እና እዚህ ጋር ደግሞ ሪከርድ እየተሰበረ ነው የሯጮቻችን። እንደምታዩት ይሄን ስዕሉት አትሌቶቻችን ነው። ያው ሁሌ ሪከርድ እንደሰበሩ ነው። እዛ ጋርም አለ የኃይሌ ነው ያኛው ያስታውቃል። እዛ ጋር መሀል ላይ አለ። መጨረሻ ቦታ ላይም እንደዚሁ እና የአትሌቶቻችን ስዕል አለ ማለት። እንዴት ደስ እንደሚል ቅዝቃዜው። ሌላ ቦታ በጣም ነው የሞቀው፣ ክረምት አይመስልም። ይሄ ግን ቅዝቃዜው በጣም ነው ደስ የሚለው እና ብስክሌቶቹን ምናምን እንዳያችኋቸው እና ሰማዩ እኮ ማለት ነው እንትን ነው ደመና ነው። ሰማዩን ግን ይሞቃል። እንደ ጉድ ነው የሚሞቀው ማለት ነው። እንደ ጉድ ነው የሚሞቀው። እዚህ ጋር ግንባታ ምናምን አላለቀም። ወይኔ እንዴት ነው ያሰቡት? ወይኔ በጣም ነው የሚያምረው። ግን ወደታች ጠጋ ብሎ ማየት አይቻልም መሰለኝና ይርቃል በጣም። ግን በጣም ነው የሚያምሩት። ፏፏቴ ራሱ ያለው ቪው ወይኔ እንግዲህ እንዴት ነው ደስ የሚሉት ዋሊያዎቹ ራሱ ምናምን። እዛ ጋር የሆነ ሰው ሰላም እያለን ዋሊያዎቹ ምናምን ራሱ በጣም ነው የሚያምሩት። ወይ እንዴት እንደሚያምሩ ትክክለኛ ተራራ ነው በቃ የሚመስለው። ትክክለኛ ተራራ ማለት ነው። እንትን ካላያችሁ ምናምን በቃ ይሄ በጣም የሆነ ቦታ ነው ምናምን የሆነ ፓርክ ነው ብላችሁ የሆነ ልክ እንደ ዳሽን ፓርክ ምናምን የለም እንትን ውስጥ እንዳለው የዱር አራዊቶች ምናምን እንዳሉበት ልክ እንደዛ ነው ብትሉ ራሱ ሰው ያምናችኋል ነው የምላችሁና በጣም ነው የሚያማምሩት። የሆነ ጥሪ በቃ እኔ እንጃ የእውነት ነው እኔ የደነገጥኩት ሳየው። በጣም ያምራል። በጣም ነው የሚያማምሩት። የእውነት በጣም ነው የሚያምረው። እዛ ጋር ደግሞ እንደምታዩት ግድግዳ ላይ የተሳለ ስዕሎች አሉ። በዛ ጋር ይታይናል ከለርፉል ቢጫ ነገር ደስ ይላል። አዲስ አመት ምናምን ስለሆነ እንደምታዩት በየአቅጣጫው ደግሞ ባንዲራችን አለ። ባንዲራችን በየቦታው አለ። እነዚህ አበባዎች ራሱ እንዴት ደስ እንደሚሉ እዚህ ጋር ርቀት ግን አይቻልም። ክልክል ነው እንዳትነኩ ተብሏል። ቴክ ኬር ተብለናል። እና እዚህ ጋር አይ ቲንክ እየጨረስን መሰለኝ። ብዙ ነገሮችን እያየን ነው።
ብቻ ሰርፕራይዝ የሆነ ነገር በተሻገርን ቁጥር የሆነ አዲስ ነገር ያገኙ ያኛው ራሱ ጭላዳ እንዲሮ ግብዳ ነው እና አየሩ አሁን ደስ ይላል። የሆነ ሰላም አለው ምናምንና የሆነ ቀስቀስ ይላል። ኡፍ ቅድም በጣም ይሞቅ ነበር። አሁን በጣም አሪፍ ነው አየሩ ደስ ይላል። በነፃነት ወክ ማድረግ ትችላላችሁ ምናምን እና ምን ያክል ነገሮች ለማስታወስ ራሱ እንዲረዳችሁ እዛ ጋር ያለው የአርሜኒያን መሰለኝ የአርሜኒያን ቸርች ራሱ እዛ ጋር በግልጽ ይታያልና በጣም ነው የሚያምረኝ አሰራሩ ምናምን በጣም ነው የምወደው። ትክክለኛ በቃ የሆነ ኦልዲስ ይመስላል እና እንትን አይመስላችሁም? ደግሞ የሆነ የድሮ የአሜሪካን ፊልሞች ምናምን ስናይ የነበሩት የካቶሊክ ቸርቾች ውስጥ ምናምን የነበሩት ነገሮች ትክክለኛ እነዛን ይመስላልና በጣም ነው የሚያምረው እና ስታዩት ራሱ ደስ ይላል። ቪው ምናምን ከዚህ ወደ ላይ ከዛ እዛ ጋር ደግሞ አለ። ምን እንደማሳያችሁ ምን ላሳያችሁ አታውቁም። ምን እንደማሳያችሁ አትገምቱም። ያውና እዛ ጋር 70 ደረጃ አስታውሳችሁት? የቴዲ ዘፈን 70 ደረጃ ተሳካለና የሆነ ቀን እንወጣለን የሆነ ቀን እንወጣለን ምናምን በስንት ደቂቃ እንደምሮጥ አሳያችኋለሁ። 70 ደረጃን ማለት ነው። በጣም ነው የሚያምረው። ግን 70 ብቻ አይመስለኝም። እኔ በጣም ብዙ ይመስለኛል። ከ70 በላይ 70 ደረጃ ነው። ከ70 በላይ ነው እንቆጥረዋለን። እውነት 70 ደረጃ ነው ወይስ አይደለም? በሌላ ቪዲዮ ቆጥሬ እነግራችኋለሁ። በዛ ላይ ደግሞ በስንት ደቂቃ እንደሚባሉ በስንት ደቂቃ እንደሚሄድ እናያለን። በዛ ላይ ደግሞ እውነት 70 ደረጃ ነው ወይስ አይደለም፣ ዋሽተውናል ወይስ እውነታቸውን ነው የሚለውን እናረጋግጣለን በቀጣይ ቪዲዮ። እነዚህን አበባዎች አስታውሳቸዋቸው። ስንቶቻችን ቤት ውስጥ ነበሩ እነዚህ ስም መጻፊያ ተብሎ የሚጠሩት ማለት ነው። ምን ያክል ይሄ አበባ ያለው ሰው ምን ያክል ሀብታም እንደነበረ የደረሰበት ነው የሚያውቀው። ምን ነበረ የሆነ ዘፈን አለ ከወራት መኮንን ምናምን 70 ደረጃ ላይ እንደምታዩት ነው። በጣም ነው የሚያማምሩት። የእውነት በጣም ነው የሚያማምሩት። የሆነ እንትን ላይ የምናያቸው አበቦች አይመስሉም? የሆነ በፊት ሲነር ላይ ደፍተር ላይ ደብል ምናምን ታትመው የነበሩት አበቦች ማለት ነው። ልክ እንደዛ ነው የሚመስሉት። በጣም ነው የሚያማምሩት። በጣም ማለት ነው። እዛ ጋርም አለ ፐርፕል እና ነጭ አበባ ማለት ነው። በጣም ነው የሚያምሩት። ኦፍ ምን ያክል አበባ እኮ ውስጥ ምን ያክል እንደሚያድስ እዩት በእናታችሁ። ከዛ ነበር እዚህ ጋር ሄዶ በቃ ለጥ ደስ ይላል። ሲያምሩ እዩዋቸው በእናታችሁ እንዴት እንደሚያምሩ በጣም። እሺ ውድ ተመልካቾቻችን አሁን ደግሞ ራስ መኮንን ድልድይ እናያለን። ከመኮንን ድልድይ ከእንጨት ከላይ መስተዋት ነው የሚባል ወሬ ሰምቻለሁ። ያስፈራል አያስፈራም? አብረን እንሞክረዋለን። እኔ ብዙ ጊዜ ከፍታ ነገር በጣም ነው የምፈራው። ደረጃ ራሱ የምፈራ አይነት ሰው ነኝና ይሄ ግን ያስፈራል ወይስ አያስፈራም? አብረን እናየዋለን። ከዛ እዚህ መታችሁ ደግሞ እንጠፋለን ብላችሁ ስጋት ለተሰማችሁ ሰዎች ማፕ አለ እዚህ ጋር። ይሄንን እያያችሁ መንቀሳቀስ ትችላላችሁ ማለት ነው። ምን ያክል ዘመናዊ እንደሆነ እያያችሁ ነው አይደለ? የትም አጠፉም፣ ስጋት እንዳይገባችሁ ለማለት ነው። ፈልገን ነው የምናገኛችሁ ብትጠፉ ራሱ ነው ተብሎ የታማውን ድልድይ አብረን መስታወስ ነበረ። ይሄ በጣም ደስ ይላል። ጋሻና ጦር ማለት ነው። ይሄ በጣም ደስ ይላል። ያው የመስተዋት ድልድይ የተባለው ነገር ግን አልመሰለንም። ይሄ ግን በጣም ደስ ይላል። ጋሻዎቹ ምናምን ደስ ይላሉ። እኔ ነኝ እንዳልታያለኝ እውነት መስታወት ነው። ቆሽሾ ነው እንዴ? ቆሽሾ ነው። አይ የእውነት ነው አሉ። ያው መሬት ይታያል እዛጋ። አዎ ምናልባት ግን ሴራሚክ ነው የሚመስለው።
አሁን አየሁት ውሃው ይታየኛል። እዛ ውስጥ ውሃው ይታያል፣ ግን በዚህኛው በኩል ይታያል መሰለኝ ትንሽ ፏፏቴ። እንደምታዩት እንትን ነው ደመና ስለሆነ በደንብ አይታይም። ደመና ስለሆነ በደንብ አይታይም እንጂ ደመና ባይሆን ይታያል ብለን ተስፋ እናደርጋለን። ውሃውን ግን አየሁት። ቅድም ላይ ሊታየኝ አልቻለም ነበር። እሺ እዚህ ጋር ደግሞ አንዳንድ ነገሮቻችንን ያያችሁ ነው፣ እንደዚህ ሐውልቶችን ማለት ነው። ግን በቃ ኢትዮጵያዊ ስንባል ምን ያክል ጀግኖች እንደሆንን የሚያሳይ ነው በየቦታው ያለን ሐውልቶች ማለት ነውና የአባቶቻችን ይሄን ይመስላል። ያው ደስ ይላል፣ ግን ይሄም ያምራል እና እንሄዳለን እና ያንን እዚህ ጋርም ሴት አለች፣ ሴት አርበኞቻችንም እንደምታውቁት እና ይሄ ቦታ በጣም ነው የሚያምረው። ግን አራዳ ፓርክ አይደለም፣ ግን በጣም ነው የሚያምረውና እንደዚህ አንዳንድ ነገሮችን እኔና ይሁን በጣም ከሩቅ አይቼው ስቦኝ የመጣሁት እንትን አለና እሱን አሳያችኋለሁ ከዚህ ሆኜ። ከዛ ምን ያክል እንደሚያምር ማለት ነው በጣም ለማየት ጓጉቼ ነው የመጣሁት። ስለዚህ አብረን እናያለን። ድምፁ ራሱ እንዴት ደስ እንደሚል የሆነ ተፈጥሮ። ከዛ ወፍ ደግሞ ቢንጫጫበት አስባችሁታል? ወፍ ቢንጫጫበት በጣም ነው የሚያምረው። እና እዛ ጋር ያሉት አኮ ቡና ታውቁታላችሁ አይደለ? ረጅም አመት እዚህ ቆይ ያሉት ቤቶች በጣም ነው የሚያማምሩትና የሆነ ጊዜ መተን ሪቪው እናደርጋለን። ምን ያላቸው ምን እንደሚሸጡት ቡና ነው ወይስ ሌላ ነገርም አላቸው የሚለውን ነገር መተን የምናየው ይሆናልና በጣም ነው የሚያምረው። አሁን ደግሞ የቅድሙ ብርድ የለም ሙቀት የለም፣ አሁን ይበርዳል፣ ደስ ይላል። እዚህ ጋር ውሃ ምናምን ስላለ ማለት ነውና በነበረን ቆይታ ደስተኞች እንደነበራችሁ በጣም እርግጠኛ ነኝ። ባለሙሉ ተስፋ ነኝ ከኔ ጋር ስለነበራችሁ፣ ከኔ ጋር አራዳ ፓርክን ስለጎበኛችሁ፣ ከኔ ጋር ስለተዝናናችሁ፣ ስለደከማችሁ፣ ስለሮጣችሁ፣ ስለተቀመጣችሁ ምናምን ከኔ ጋር ስለነበራችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ይህ ጆርዲ ቲቪ ነው። ላይክ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ባይ